መጋቢት 3 2007 በሕይወቴ ውስጥ እንደማስበው በጣም መጥፎ ቀን ነበር። በዚያ ቀን ፖሊሶች ያዙኝ። እናም ለምርመራ ወደ አእምሮ ሕክምና ክፍል ሳይኪያትሪክ ዋርድ ወሰዱኝ። እኔ ግን አእምሮ ችግር እንዳልነበረብኝ በጣም እርግጠኛ ነበር። እንዴት ሊሆን ይችላል? በዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ባዮኬሚስትሪ ተማርኩ። ቫዮሊን በከፍተኛ ደረጃ እጫወት ነበር። እኔ ቀላልና መደበኛ አይነት ሰው ነበርኩ። እንዴት እኔ ስኪዞፍሬኒያ ሊኖርብኝ ይችላል? ዶክተሬ ስኪዞፍሬኒያ እንዳለብኝ ሲነግረኝ እጅግ አሳፍሮኝና አስቆጥቶኝ ነበር። እውነት እንደሆነ አላመንኩም። እውነት ነው፣ ያ ቀን እጅግ መጥፎ ነበር። ነገር ግን ዛሬ ሕይወቴን ስመለከት በጣም ምስጋና ለፈጣሪ የምሰጥበት ምክንያት ያ ቀን ነው። ምክንያቱም ከዚያ መጥፎ ቀን ጀምሮ ሕክምና ጀመርኩ። ሕይወቴን እንደገና መመለስ ጀመርኩ እና ቀድሞ እንደ ቆሻሻ እንደ ቤት አልባ ሰው እኖርበት ከነበረው ሁኔታ ወጣሁ። እኔ ደስተኛና መደበኛ ልጅነት ነበረኝ። ከወላጆቼ ጋር በጣም ጥሩ ግንኙነት ነበረኝ። የሕልም ዩኒቨርሲቲ ዩኤስሲ ነበረ። በ1999 በስኮላርሺፕ ገብቼ ባዮኬሚስትሪና ሞለኪውላር ባዮሎጂ ተማርኩ። መጀመሪያ በትምህርቴ ከፍተኛ ውጤት ነበረኝ። ነገር ግን በ3 ዓመታት ውስጥ ትኩረቴ ቀስ በቀስ መቀነስ ጀመረ። ከዚያ ስኪዞፍሬኒያ እንደ ሌባ በድንገት መጣ። በኮሌጅ 4ኛ ዓመቴ ላይ የመማር ችሎታዬን ነጥቆ ወሰደብኝ። ብዙ ጥረት ባደርግም በድንገት ዝቅተኛ ውጤት መምጣት ጀመረ። ልቤም እንደ በረዶ ሆነ። ወላጆቼም ወይም ጓደኞቼም ማየት አልፈለኩም። ጥቂት ወራት በኋላ ከዶርሚተሪ ወጥቼ እኖር ጀመርኩ። ማንኛውንም እገዛ መቀበል አልፈለኩም። ወላጆቼ በጣም ተጨነቁ። ቤተ ክርስቲያንን፣ ጓደኞቼንና ፕሮፌሰሮቼን አነጋገሩ። እኔ ግን በፓራኖያና በሐሰተኛ እምነቶች ወይም ዴሉዥንስ ተያዝኩ። በእውነት እኔ ከክርስቶስ ዘመን በኋላ በ2000 ዓመታት ውስጥ የሚመጣ ቀጣይ ነቢይ እሆናለሁ ብዬ አመንኩ። እንዲሁም ወደ ቻይናና አፍሪካ ተጓዝኩ። አንድ ቀን ለዓለም ድሃ ሀገሮች $100 ሚሊዮን እረዳለሁ ብዬ አመንኩ። 3 ዓመታት ራሴን ሸሸብ። በላይብረሪና በላውንጅ እኖር ነበር። በኋላ በሕዝብ መጸዳጃ ቤት ወለል ላይ ሌሊት እንኳን መተኛት ጀመርኩ። ከዚያ በኋላ በቤተ ክርስቲያን ግቢ ውጭ መኖር ጀመርኩ። በዚያን ጊዜ የሚታዩ ሃሉሲኔሽኖች ጀመሩ። በአእምሮዬ ውስጥ ድምፆች ይሰማኝ ነበር፣ ይስቁብኝ ነበር፣ ሁሉንም ድርጊቴን ይናገሩበት ነበር። አንድ ጊዜ መስታወት ላይ ራሴን ስመለከት ፊቴ ላይ እንደ ሊዛ ሲምፕሰን ተለውጦ ይታየኝ ነበር። በኋላ እኔን ስለ ሕይወቴ ለመጻፍ የኤልኤ ታይምስ ጋዜጠኞች መጡ። ነገር ግን በኋላ ጋዜጣው ሲፈለግ ምንም አልነበረም። ከዚያ ጊዜ ጀምሮ ምን እውነት እንደሆነና ምን ሐሰት እንደሆነ መለየት አቃተኝ። እኔ በውጭ እየኖርኩ አንድ ቀን ሄሊኮፕተር መጥቶ ከቤተ ክርስቲያኑ ግቢ አንስቶ እንደ ማዘር ተሬሳ ወይም እንደ ነቢይ ወደ አዲስ ሕይወት ይወስደኛል ብዬ እጠብቅ ነበር። 4 ወራት እጠብቅ ነበር። በዚያ ጊዜ የግል ንጽሕናዬ በጣም ቀነሰ። ቆሻሻ ቤት አልባ ሰው ሆንኩ። ከዚያ በኋላ ስኪዞፍሬኒያ እንዳለብኝ ምርመራ ተደረገ። እንዲሁም ሙሉ በሙሉ የአካል ጉዳተኛ ነች ተባልኩ። ነገር ግን ይህ የመጨረሻ አልነበረም። 12 ወራት ውስጥ 5 አይነት መድኃኒቶች ሞከርኩ። እውነት እጅግ ተስፋ አስቆራጭ ነበር። በኋላ አዲስ ዶክተር አገኘሁ። ስሙ ዶክተር ሄነሪ ናስራላህ ነበር። እርሱ ሕይወቴን ለማዳን በእውነት የተዋጋ የመጀመሪያው ዶክተር ነበር። እርሱ ክሎዛፒን የተባለ መድኃኒት አዘዘ። ከ3 ወር በኋላ ሃሉሲኔሽኖቼ በአብዛኛው ጠፉ። ከ1 ዓመት በኋላ ወደ ዩኒቨርሲቲ ኦፍ ሲንሲናቲ ተዛወርኩ። በ2011 በሞለኪውላር ባዮሎጂ ዲግሪ ተመረቁ። በ2014 መጽሐፍ ጻፍኩ። ርዕሱም ማይ ማይንድ ኢዝ ስትሬንጅ ነበር። በ2016 ከዶክተር ናስራላ ጋር ኪርስ ፋውንዴሽን ተቋቋመ።
ይህ ተቋም ስኪዞፍሬኒያን ስለሚመለከቱ ምርምርና ትምህርት ይሰጣል። እንደ ክሎዛፒን ያሉ ጠቃሚ መድኃኒቶችን ያስተዋውቃል። እኔ በዚህ መድኃኒት ለ11 ዓመታት ያለ መመለስ ወይም ሪላፕስ በሙሉ ጤና ኖር። እኛ ተስፋ እንሰጣለን። ስኪዞፍሬኒያ ሰርቫይቨርስ የምንላቸውን ሰዎች ታሪኮች እናቀርባለን። እነሱ ህመሙ ቢኖራቸውም የተሳካ ህይወት የሚኖሩ ሰዎች ናቸው። ስኪዞፍሬኒያ በዓለም ላይ ሰዎች በጣም ያልተረዱት በሽታ ነው። እሱ እንደ አልዛይመርስ፣ ፓርኪንሰንስ ወይም ስትሮክ ያሉ የአንጎል በሽታዎች ነው። እንዲሁም እንደ አርትራይተስ፣ ዲያቤትስ፣ ካንሰር ያሉ የአካል በሽታዎችም ነው። ከመቶ ሰዎች አንድን ሰው ይነካል። ለማንኛውም በሽታ መድኃኒት መውሰድ አሳፋሪ አይደለም። እኔ አንዳንድ ገደቦች አሉብኝ። መኪና አልነዳም፣ ሙሉ ጊዜ መስራት አልችልም። አዎ ስኪዞፍሬኒያ በሕይወት የሚኖር ሁኔታ ነው። ነገር ግን እኔ እሱን እንደ ሕይወት ፍርድ ወይም ላይፍ ሴንቴንስ አልቆጥረውም። በኪውርስ ፋውንዴሽን ሥራ አማካኝነት እንደኔ ያሉ ብዙ የስኬት ታሪኮች እንደሚታዩ ተስፋ አደርጋለሁ በማለት ንግግሯን ትቋጫለች። እርሶም በተመሳሳይ ሁኔታ ውስጥ ካሉ ወይም የሚያውቁት የቅርብ ቤተሰብ ሕክምናውን በአግባቡ ከተከታተሉ ከአእምሮ ህመም ነፃ መሆን እንደሚቻል የሚያሳይ ታሪክ ነው። አመሰግናለሁ።